ሰላም እንኳን ወደዚህ ቻናል በደህና መጣችሁ። ጂአር ነኝ። እንግዲህ በዛሬ ቪዲዮ ይዤላችሁ የመጣሁት በአምስተኛ ክፍል እንግሊዘኛ መጽሐፍ ውስጥ ኮምፓውንድ ፕሮናውን ለተማሪዎች መሰጠቱ ተገቢ ነው ወይስ አይደለም የሚሉት በዚህ ቪዲዮ እንመለከታለን። እንግዲህ ወደ ዋናው ስገባ በኢትዮጵያ እንግሊዘኛ ኮንቴክስት እነዚህ የአምስተኛ ክፍል ተማሪዎች እድሜያቸው ከ10 እስከ 11 የሚሆኑ ተማሪዎች ናቸው። ታዲያ ኮምፓውንድ ፕሮናውን ለነዚህ ተማሪዎች ማለትም ሂምሰልፍ፣ ሄርሰልፍ፣ ዘምሰልፍ፣ ኢትሰልፍ የሚሉት ቃላቶች የእድሜ ደረጃቸው መሰጠቱ ተገቢ አይደለም። ይሄም ያልኩበት ምክንያት በዚህ የክፍል ደረጃና እድሜ የሚለዩት እነዚህ ኮምፓውንድ ፕሮናውንን ሳይሆን ገና ሰብጀክቲቭ ፕሮናውን እና ኦብጀክቲቭ ፕሮናውን የሚሉትን የሚለዩበት የክፍል ደረጃ ነው። ይሄ ማለት አይ ማይን፣ ሂ ሂስ፣ ሺ ሀር፣ ዊ አስ፣ ዜር ዜርስ የሚሉት እነዚህ ሳብጀክቲቭ ፕሮናውን እና ኦብጀክቲቭ ፕሮናውንን የሚለዩበት ነው። እነዚህን ከለዩ በኋላ ወደ ቀጣዩ መሸጋገር የሚኖርባቸው። ነገር ግን እነዚህን ነገሮችን ሳይለዩ እነዚህ ነገሮችን ሳያዩ እንዴት ነው አልፈው ወይም ዘለው ኮምፓውንድ ፕሮናውንን እንዲሰጥ የሚደረገው በዚህ የክፍል ደረጃና እድሜ ክልል ውስጥ ማለት ነው። ስለዚህ እነዚህ ቃላቶች ትምህርቱ ከቀላል ወደ ከባድ የሚለውን ይጣረሰዋል። ለአምስተኛ ክፍል ተማሪዎች ሳይሆን መሰጠት ያለበት ይህም ከእድሜያቸው በላይ ከአእምሯቸው በላይ በመሆኑ ተማሪዎች መቀበል ከሚችሉት አቅም በላይ እንዲሁም አእምሯቸውን ሊቀበልም የማይፈቅደው በመሆኑ ውጤታማ መሆን አይችሉም። ስለዚህ በአጠቃላይ ኮምፓውንድ ፕሮናውን ለአምስተኛ ክፍል ተማሪዎች መሰጠቱ ከደረጃቸው በላይ በመሆኑ መጽሐፉ መፈተሽ ያለበት መቀየር ያለበት ነው። አእምሯቸውና እድሜያቸው መሰረት ያደረገ መጽሐፍ መቅረብ አለበት። ይሄውም እዚሁ በዚህ ቪዲዮ እንደማሳያችሁ እነዚህ ሁሉ ያሉት እዚሁ አምስተኛ ክፍል መጽሐፍ የሚገኙ ናቸው። እንግዲህ ለነዚህ ተማሪዎች የሚመጥንና ማይመጥን መሆኑን መለየት ትችላላችሁ። አንድ ተማሪ አይ የሚለውን ወይም ደግሞ ሺ የሚለውን ሳይለይ ሄርሰልፍ የሚለውን ብንሰጠው ምኑን ከምኑ ነው ሊይዘው የሚችለው? ስለዚህ ልክ መሰረቱን ይዞ ቤዙን ይዞ መሰጠት ባለበት የክፍል ደረጃ መቀበል ባለበት የአእምሮ ደረጃ ተዘጋጅቶ መቅረብ ያለበት ነው የሚል ሀሳብ ነው ያለ። እስኪ ከወደዳችሁት ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አትርሱ። ለዛሬ ይዤላችሁ የቀረብኩት ይህንን ነው። በሌላ ቪዲዮ እስክንገናኝ መልካም ጊዜ